ተይ ብሎ ተው ብሎ ያስታርቃል ብዬ አባቴም ብልከው አለቻሉ። አንዷ እንዴ ተናደድኩኝ ባል ያናደደኝ ብላ ሄዳ ተናግራለች። ልጄም ብሎ ሄዶ ገላህለው ትፈታለህ ምናምን ብሎ ቀጥታ ወደ ፍች ፕሮሰስ ሄዶባት አፋቷታል። ተይ ብሎ ተው ብሎ ያስታርቃል ብዬ አባቴም ብልከው እኛው መሃል ገብቶ ትዳሬን ብትንትናረገው አለቻሉ። እቺ ሴት ለመፈታት ፈቃደኛ አይደለችም። ከነብያችን ጋር አለይሂ ሰላቱ ወሰላም እንኳን ሴቶቹ ወንዶቹ ሐያ የሚያደርጉላቸው ነብይ በትዳር ጉዳይ መፍትሄ ይመጣ ዘንድ በቀጥታ ነው የተከራከረችው። ቃለ ተዓላ ወላሁ የስመዑ ተሐውረኩማ ይህን ክርክራቸው አላህ ሰምቶታል። ሁለት ቃል አለው። ጃደለ ዩጃዲሉ ሙጃደለተን ሓወረ ዩሓዊሩ ሙሓወረተን ሁለቱንም አላህ ተጠቀመው። ይህንን እስከ መጨረሻው ድረስ ከባልም ጋር ክርክር፣ ከሽማግሌም ጋር ክርክር፣ ከጓደኛም ጋር ክርክር። በቃ አልፈታም እንዴ ተፈትቼ የት ልሄድላችሁ ነው? በቃ ሶብሬ ጀነት መግባት አለብኝ፣ ታግሼ ማሳለፍ አለብኝ፣ ነገ ለኔ ብሩህ ነው፣ ነገ ለኔ ተስፋ ነው የሚል አቋም ሴቶቹን ያስተምራል ይላሉ። ሁለተኛ በዱንያም ጉዳይ በአኼራም ጉዳይ በሰው ጥቃትም በባል ጥቃትም በልጅ ሐሳብም በልጅ ጭንቀትም በትዳር ማጣትም በየትኛውም የዱንያና የአኼራ ችግር የሰው ልጅ እጅግ የሚያስበረግገው የሚያስጨንቀው የሚያመው ነገር ካጋጠመው የጅቡ አን ዩቀድመ ሸኳሁ ኢላ ረቢል ዒዘቲ ወልጀላል ወደ አላህ ብቻ ነው ስሞታ ማቅረብ ያለበት። ነቢዩላህ ያዕቁብ ዓለይሂ ሰላም ዩሱፍን የሚያህል ማር የሆነ ልጅ ቢጠፋባቸው እንደገናም ሌላ ሁለተኛ ልጅ ቢጨመርባቸው ኢነማ አሽኩ በሲ ወሑዝኒ ኢለላህ የኔን ሐዘኔን ሮሮዬን መከራዬን ስቃዬን በስሞታ መልኩም አቀርበው ለአላህ ነው ያሉት። ለአላህ ሲሆን ኢነላህ ሰሚዑን በሲር ይመለከታል ይሰማልና ሐጃውን ያወጣል። ለሰው ከሆነሳ መሳቂያ እኮ ነው የሚያደርገው። ተፈታ እንደው ባህር የላት ነው ይባላል፣ ጠግባ ነው ይባላል። ከፈለጉ ደግሞ እሱ እኮ ነው ክፉ፣ እሱ ገፍቷት እኮ ነው የማያውቁት ሁሉ። የሚገርም አሁን እዚህ ቤተላንድ ፍቺ ከተከሰተ የኮተቤዎቹ ያወራል። ጉዳዩን እኮ ያውቁት ለምን ሆነ እንዴት ሆነ ምንም አይገነዘቡትም። በነገራችን ላይ የባልና የሚስትን አጀንዳ ሸይጣን በቀጥታ ጣልቃ ገብቶ ከሌሎቹ ተግባራቶች ለየት ባለ መልኩ የሚያጦዝ መሆኑን በርካታ ወንድሞችና እህቶች ይረሱታል። ነቢያችን ዓለይሂ ሰላቱ ወሰላም إن الله يقول إن الشيطان لا يضع عرشه على الماء شيطان يكبر زفان وهلا ينوم يسكمتوا بلوان أتلانتيك وكانوا سيهون وكانوا سيهون انقدي الله يوقعوا إذا يسكمتونا كزام بهلا ريبورت يقبلا لالو إبليس كونوا ريبورت ميقبلوا كتمدبوت شيطان بمولو ريبورت يقبلا ريبورت أقرابيوች እንደዚህ አድርጌ በዚህ መልኩ ገብቼ እንደዛ አድርጌ አጋደልኳቸው ብሎ ሪፖርት ሲያቀርብ ዞርበል ቁም ነገር የሰራህ መስሎ ብሎ አያቀርበውም፣ ያባረራዋል አሉ። እንደዚህ አድርጌ ይችን ጨምሬ ይችን ነግሬ አደባደብኳቸው ብሎ ሪፖርት ሲያቀርብ ዞርበል ነው የሚባለው አሉ። እንዲህ አርጌ አፋታኋቸው ካለ ግን አንተ ጀግናው አንተ ነህ ተብሎ እንደዚህ መታ ተደርጎ فيقربه إليه ወደሱ ያቀርበዋል ያስጠጋዋል ነው የሚሉት ነብያችን አለይሂ ሰላቱ ወሰላም። ፍቺ ላይ የቤተሰብ ወይም የሌላ አካል ጣልቃ ገብነት ነገሮችን የበለጠ ያጦዛቸዋል። ከዚህ የምንማረው አንዱ ይሄ ነው። ሌላው የአላህን ዐዘማ ነው ትልቁ የምንማረው። قد سمع الله قول التي تجادلك في زوجها አንተ በግፍ ብትታሰር በግፍ ገንዘብህን ብትቀማ ቤትህንም ብትቀማ ልጅህም ቢገደልብህ ሌላም የህይወት ፈተና ቢያጋጥምህ ለየት ያለ ዘግናኝ ጉዳዮች እንኳን ቢያጋጥምህ ዝምብል በል ወደ خلق ሳይሆን ወደ አላህ ወደ خالق أمن يجيب المضطر إذا دعاه ويكشف السوء መከራን መግፈፍ የሚችል ጌታ የለማኞችን ልመና እሺ ብሎ መቀበል የሚችል ጌታ አለ። ወደሱ ነው መዞር ያለብን። لأن الله سميع بصير الله نجرات نجرن سمي
ተግባራትን ተመልካች ነውና ነው።